ይቺ አፕሊኬሽን ስልካችሁ ላይ ካለች ሙሉ በሙሉ ስልካችሁ ሴፍ ነው ማለት ይቻላል። ወይም ደግሞ ስልካችሁ ያለ እናንተ ፍቃድ ማንም ሊነካው አይችልም። ይቺ አፕሊኬሽን በጣም ብዙ ጥቅም ያላት አፕሊኬሽን ስትሆን ከነዚህ ደግሞ አንደኛ እኛ የማናውቀው ወይም ደግሞ እኛ ያልፈቀድለት ሰው ስልካችን ለመክፈት ሞክሮ የተሳሳተ ፓስዋርድ ወይም ደግሞ ፓተርን ሲያስገባ የሰውየውን ፎቶ በድብቅ እሱን ሳያውቅ ፎቶ አንስቶ በስልካችን ያስቀምጥልናል። ሁለተኛ ደግሞ ስልካችን እኛ ካስቀመጥንበት ቦታ ወይም ደግሞ ከኪሳችን ያለኛ ፍቃድ ሲወጣ ወይም ደግሞ እየተሰረቀን ሊሆን ይችላል እንዲጮህ ወይም ደግሞ አላርም እንዲያሰማ ያደርጋል። በአጠቃላይ አፕሊኬሽኑ ከ10 በላይ በጣም ብዙ ጥቅም ነው ያለው። ዛሬ በዋናነት የምናያቸው ግን እነዚህ ሁለቱን ብቻ ይሆናል። ሰላም ጤና ይስጥልኝ፣ እንደምን አላችሁ የተከበራችሁ የቻናሌ ቤተሰብ። በዛሬ ቪዲዮ እነዚህ በመግቢያ ላይ የገለጽኳቸው ነገሮች በዝርዝር እንዴት ስልካችን ውስጥ ሴትአፕ ማድረግ እንደምንችል ስቴፕ ባይ ስቴፕ አሳያችኋለሁ። በቅድሚያ ግን ቪዲዮ እንደሚጠቅማችሁ እርግጠኛ ነኝ። ቪዲዮውን ላይክ በማድረግ ቻናሌ ደግሞ ሰብስክራይብ በማድረግ ጀምሩት። አሁን ሙሉ አሰራሩን ለማየት ወደ ስክሪን ላዝራችሁ። መጀመሪያ ይሄ አፕሊኬሽን ለማግኘት አንድ ጊዜ ወደ ፕሌይ ስቶር እንገባለን። ከዛ ሰርች ማድረጊያ ቦታ ላይ ክሊክ አድርገን ማክሮ ድሮይድ ብለን ጽፈን ሰርች እናደርጋለን። በመቀጠል ከላይ የሚያመጣልንን አፕሊኬሽን ኢንስታል እናደርጋለን። ከዛ ዳውንሎድ አድርጎ ከጨረሰ በኋላ ኦፕን እንላታለን። በመቀጠል ወደ አፕሊኬሽን ያስገባናል። ወደ ምንፈልገው ቦታ ለመግባት እስኪጨርስ ድረስ ወደ ጎን ስክሮል እናደርጋለን። ስክሮል አድርገን ከጨረስን በኋላ ከታች የራይት ምልክቷን አንድ ጊዜ ክሊክ እናደርጋለን። በመቀጠል ይቺ አለው ብለን እናልፋለን። አሁን ወደ ዋናው ፔጅ ከገባን በኋላ አንድ ጊዜ ወደዚህ ሪዳይሬክት ያደርገናል። አንድ ጊዜ እዚህ ጋር ክሊክ አድርገን እንመለሳለን። ከዛ አሁን ወደ ዋናው ፔጅ ተመልሰናል። አፕሊኬሽኑ በጣም ብዙ ነገር ነው ያለው። እኛ ግን አሁን በመጀመሪያ የምናደርገው የሆነ ሰው ስልካችን ለመክፈት ሲሞክር የተሳሳተ ፓተርን ወይም ደግሞ ፓስዋርድ ሲያስገባ ስልካችን በራሱ የዛ የሞከረውን ሰው ፎቶ አንስቶ እንዲያስቀምጥልን ለማድረግ እዚህ ጋር አድ ማክሮ የምትለዋን ክሊክ እናደርጋለን። በመቀጠል እዚህ ጋር ትሪገርስ የምትለዋን አንድ የፕላስ ምልክቷን ክሊክ እናደርጋለን። ይሄ ኦኬ ብለን እንደገና ፕላሷን ክሊክ እናደርጋለን። በመቀጠል እዚህ ጋር ብዙ አማራጮች ያመጣልናል። እነዚህ ሁሉም የራሳቸው የተለያየ ጥቅም ነው ያላቸው። እኛ የፈለግነው ግን የማናውቀው ሰው ስልካችን ለመክፈት ሲሞክር ፎቶ እንዲያነሳልን ስለሆነ ዲቫይስ ኢቨንትስ የሚለውን ፈልገን ክሊክ እናደርጋለን። በመቀጠል ከነዚህ አማራጮች ፌይል ሎጊን አቴምፕት የምትለዋን መርጠን ክሊክ እናደርጋለን። በመቀጠል እዚህ ጋር አክቲቬት የምትለውን ክሊክ እናደርጋለን። በድጋሚ ፋይል ሎጊን አቴምፕት የምትለዋን ክሊክ አድርገን እዚህ ጋር ሰውየው ስንት ጊዜ ሞክሮ ከተሳሳተ ነው ፎቶ የማነሳው ብሎ እየጠየቀን ነው። እዚህ ጋር ክሊክ አድርገን አንድ ጊዜ ሲሳሳት ፎቶ እንዲያነሳልን ከፈለግን እዚህ ጋር አንድ እንመርጣለን። ሁለት ጊዜ ካልነውም ሰውየው ሁለት ጊዜ ከሞከረው በኋላ ፎቶ ያነሳልናል ማለት ነው። እኔ አሁን አንድ ጊዜ አድርገዋለሁ። በመቀጠል ኦኬ እለዋለሁ። ከዛ ኦኬ ካልነው በኋላ እዚህ ጋር አክሽንስ የሚለውን ሰውየው ስልክን ለመክፈት ሲሞክር ምን ማድረግ እንዳለበት ጠይቀናል። እሱንም ለመሙላት አንድ ጊዜ ፕላሷን ክሊክ እናደርጋለን። እዚህ ጋር ጎት ኢት እንለዋለን። እኛ ፎቶ እንዲያነሳልን ስለፈለግን እዚህ ጋር ካሜራ ወይም ደግሞ ፎቶ የሚለውን ከዚህ ፈልገን ክሊክ እናደርጋለን። በመቀጠል እዚህ ጋር ቴክ ፒክቸር የሚለውን መርጠን ክሊክ እናደርጋለን። ይሄም ኦኬ እንለዋለን። በመቀጠል እዚህ ጋር አፕሊኬሽን ፍቃድ እንድንሰጠው ይጠይቀናል። ይቺ ኦን አድርገን እንመለሳለን። በመቀጠል እዚህ ጋር ክሊክ አድርገን ይሄ ደግሞ ፍሮንት ፌሲንግ የሚለውን አድርገን ኦኬ እንለዋለን። እዚህ ጋር ደግሞ ስልኩን ካሜራ ሲያነሳው ሰውየውን በስክሪን ላይ እንዲያየው ከፈለግን እዚህ ጋር ከላይ እናደርጋለን። ሰውየው ካሜራ ሲነሳ እንዳያው ከፈለግን ደግሞ እዚህ ጋር ሄድ ካሜራ አይከን የምትለዋን መርጠን ኦኬ እንላታለን። በመቀጠል ያነሳልን ፎቶ የት እንደሚያስቀምጥልን ፎልደር ምረጥ ይለናል። ፎልደርን ለመምረጥ እዚህ ጋር ስክሪፕቷን ክሊክ እናደርጋለን። በመቀጠል ስልካችን ካሉ ፎልደሮች እንዲያስቀምጥልን ከፈለግን ከነዚህ መርጠን ክሊክ እናደርጋለን። አዲስ ፎልደር ለመክፈት ከፈለግን ግን እዚህ ጋር ክሬት ኒው ፎልደር የምትለዋን ክሊክ አድርገን የፈለግነውን የፎልደራችን ስም እንጽፋለን። እኔ ኤቢሲ ልበለው። በመቀጠል ዩዝ ዚስ ፎልደር የሚለውን ክሊክ እናደርጋለን። ይሄም አለው ብለን ይችንም ራይት አድርገን እዚህ ጋር ኦኬ እንላለን። በመቀጠል እዚህ ጋር ኢንተር ማክሮኒም የምትለዋን ክሊክ አድርገን የፈለግነውን ስም ጽፈን ይቺ ክሊክ እናደርጋለን። አሁን ጨርሰናል። ካሁን በኋላ ማንኛውም ስልካችን ለመክፈት የሚሞክር ሰው ስልካችን ፎቶ አንስቶ ያስቀምጥልናል ማለት ነው። አሁን እንሞክረውና አሁን ሴት ያደረኩትን ስልክ ይሄ ነው። እሱን ለመክፈት የተሳሳተ ፓስዋርድ አስገባለሁ። እንደምታዩት አንድ ጊዜ ሲሳሳት ፎቶ እንዲያነሳልን ስላዘዝ ነው። አሁን ፓተርኑ ስለተሳሳትኩ ፎቶ አንስቶች ከሆነ ፋይል ማናጀር ገብተን እንየው። ወደ ፋይል ማናጀር እንግባና በመቀጠል ክሬት ያደርግነውን ፎልደር እዚህ ጋር ሰርች እናድርግ። በቅድም ፎልደሩ ኤቢሲ ብዬ ክሬት ስላደረኩት
እዚህ ጋርም ኤቢሲ ብዬ ሰርች ላድርግ። እንደምታዩት ፎቶውን እዚህ ጋር አስቀምጦልኛል። ከአሁን በኋላ ማንኛውም ስልኩን ለመክፈት የሞከረ ሰው ፎቶ አንስቶ ያስቀምጥልኛል ማለት ነው። ሁለተኛ የዚህ አፕሊኬሽን ጥቅም ደግሞ ስልካችን ካስቀመጥነው ቦታ ሲንቀሳቀስ ወይም ከኪሳችን ሲወጣ እየሰረቅን ሊሆን ይችላል። እንዲጮህ ለማድረግ ደግሞ እንደገና የፕላስ ምልክቷን ክሊክ እናደርጋለን። እዚህ ጋር ደግሞ ትሪገር የሚለውን ከፊት ያለችው የፕላስ ምልክቷን ክሊክ እናደርጋለን። በመቀጠል ከነዚህ ሴንሰር የምትለዋን እዚህ ጋር ያለችው ክሊክ እናደርጋለን። ከነዚህ ደግሞ እዚህ ጋር ሼክ ዲቫይስ የምትለውን መርጠን ክሊክ እናደርጋለን። በመቀጠልም አክሽን የሚለውን እንደገና ስልካችን ካስቀመጥነው ቦታ ሲነሳ ምን አክሽን መውሰድ እንዳለበት ነው የምንመላው። አሁን የፕላስ ምልክቷ ክሊክ እናደርጋለን። አሁን ስልኩን ሲንቀሳቀስ ያነሳውን ሰው ፎቶ እንዲያነሳልን ከፈለግን እዚህ ጋር ካሜራ ወይም ደግሞ ፎቶ የምትለዋን እንመርጣለን። ሁሉንም እዚህ ጋር ያሉ የራሳቸው አክሽን አላቸው። እኛ ግን የፈለግነው እንዲጮህ ስለሆነ እዚህ ጋር ከታች ሚዲያ የሚለውን እንመርጣለን። በመቀጠል እዚህ ጋር ብዙ አማራጭ አለው። ለምሳሌ ድምፅ እንዲቀዳልን ከፈለግን ሰውየው ሲያነሳው የተናገረውን ነገር ሪከርድ ለማድረግ ማለት ነው። እዚህ ጋር ሪከርድ ማይክሮፎን የሚለውን እንመርጣለን። ቪዲዮ ቀርጾ እንዲያስቀምጥልን ከፈለግን ደግሞ ሪከርድ ቪዲዮ የሚለውን መርጠን ክሊክ እናደርጋለን። እኛ የፈለግነው ግን ድምፅ ብቻ እንዲያወጣልን ስለፈለግን እዚህ ጋር ፕሌይ ኦር ስቶፕ ሳውንድ የምትለው ክሊክ እናደርጋለን። በመቀጠል ከነዚህ የፈለግነውን ድምፅ እንመርጣለን። እነዚህ በአፕሊኬሽኑ ውስጥ የሚገኙ ድምፆች ናቸው። ከፈለግን ከነዚህ መርጠን ክሊክ ማድረግ እንችላለን። ከፋይላችን መርጠን ማስገባት ከፈለግን ደግሞ እዚህ ጋር ቹዝ ፋይል የምትለዋን ክሊክ አድርገን ኦኬ ብለን እዚህ ጋር ኦዲዮ የሚለውን መርጠን ከዛ የፈለግነውን ድምፅ ከፋይላችን መርጠን ማስገባት እንችላለን ማለት ነው። አሁን ይሄ መርጠናል። በመቀጠል እዚህ ጋር ማክሮኔም እናስገባለን። የፈለግነውን ፊደል መጻፍ እንችላለን። ከጻፍን በኋላ እቺ ክሊክ አድርገን ሴቭ እንለዋለን ማለት ነው። ከአሁን በኋላ በማንኛውም ሰዓት ስልካችን እኛ ካስቀመጥንበት ቦታ ሲነሳ ወይም ሲንቀሳቀስ ስልካችን ይጮሃል ማለት ነው። አፕሊኬሽኑ በጣም ብዙ ጥቅም ነው ያሉት። ለምሳሌ ቻርጅ ስታደርጉ እናንተ በምትፈልጉት ፐርሰንት ሲደርስ ድምፅ እንዲያወጣ ከፈለግን በዚህ አፕሊኬሽን መሙላት እንችላለን ማለት ነው። በመጨረሻ አሁን የሞላናቸው ነገሮች ለራሳችንም ቢሆን ካስቸገሩን ወይም እንዲቋረጥ ከፈለግን ደግሞ እዚህ ጋር ከታች ያለችው 3 ሰረዝ ክሊክ አድርገን እነዚህን ማጥፋት እንችላለን። እንግዲያውስ የተከበራችሁ የቻናሌ ቤተሰብ የዛሬ ቪዲዮ ይህን ይመስል ነበረ። እናንተም አሁን እንዳሳየዋችሁ ስልካችሁን ሴት አፕ በማድረግ ስልካችሁን ካልተፈለገ ሰው ጠብቁ። በዚህ ቪዲዮ ማንኛውም ያልገባችሁ ጥያቄ ካለ ኮሜንት ላይ ጻፉልኝ። በድጋሚ ቪዲዮውን ከወዳችሁት ላይክ በማድረግ ቻናሌ ደግሞ ሳብስክራይብ እንድታደርጉ በትህትና እጠይቃለሁ። አመሰግናለሁ።